መፍታት ሳለ መሞት አለች ውሻ። ታሪክ ቀመስ ልቦለድ። ድርሰትና ዝግጅት ነጸረ አብ ተወልደ። ዕለታት አንድ ቀን በአንድ መንደር የሚኖሩ ወንድማማቾች ነበሩ። ታላቅየው ድሃና የሁለት ልጆች አባት ሲሆን ታናሽየው መካንና ባለጠጋ ነበር። እናም ታላቅየው በተለያየ ጊዜ እየሄደ ወንድሙን አበድረኝ፣ ይህንን ስጠኝ እያለ ያሰለቸዋል። እናም ወንድምየውም በየጊዜው እየመጣ እንዳይጠይቀው ፊት ቢነሳው ቢያኮርፈው ግራ ቢገባው ታላቅየው አንድ ቀን ባለቤቱን አንቺ ሴት እነዚህ ልጆች በእኛ ምክንያት እንዲህ በረሃብ ከሚሰቃዩ ለሱ እንስጣቸውና ተትርፍራፊው ጠግበው ቢያድጉ ይሻላል አላት። እሷም ተስማማችና ወስደው ልጆቹን ሰጡት። ከዛ በኋላ እንግዲህ በየጊዜው እየመጣ እንዳተሰለቸኝ እዛው ራሳቸውን ቻሉ አለና በዚህ ሁኔታ ላይ ለአንድ ወንድሙ የሚሰስተውን ለያጅ ወራጁ ለወዳይ ዘመድ በተለያየ ምክንያት ድግስ እየደገሰ ሲያበላ ሲያጠጣ፣ ታላቅየውም ሚስቱን ይዞ ሄዶ በጉልበት እያገለገሉ ድግሷ ስትጠራረግ ድረስ እዛው ሰንብተው ወደ ቤታቸው ይመለሳሉ። በዚህ ሁኔታ ላይ ያሉ አንድ ቀን እንዲሁ ቸገረውና ሂጄ እስቲ ልጠይቅ ብሎ ቤቱ ሲሄድ ሚስትየዋ ዶሮ ወጥ ስታሰራ ደረሰ። ሰላምታ ከተለዋወጡ በኋላ ወንድም የለም ወይ ሲል ጠየቃት። እሷም ኮሶ ታይቶት እንቆቆ ጠጥቶ እርሻውን ሊያሳርስ እንደሄደ ነገረችው። እሱም ይገርምሻል፣ እኔም እኮ ዛሬ ኮሶ ታይቶኝ እሱን ልነግረው ነበር የመጣሁት አላትና እንዲያው ምናልባት የተረፈ እንቆቆ ይኖርሽ ይሆን ሲል ጠየቃት። እሷም ምግብ ስላልጠየቃት ደስ አላትና እንቆቆን ሰጠችው። ያንን እንቆቆ በባዶ ሆዱ በተራባ አንጀቱ ግጥም አርጎ ጠጣና ወደ ወንድሙ ጋር ሄዶ የሆነውን ታሪክ ነገረውና አጠገቡ ቁጭ ብሎ ሲያደካክመው ጋቢውን ቀስ ብሎ ወንድምየው ሳይ ከጋቢው ጋር አሰረና ሲነሳ እንዲቀሰቅሰው ጧ አብሎተኛ። እናም ሌሊት ላይ ከእንቅልፉ ሲነቃ በብርድ ሰውነቱ ተቆራምዶ ጨለማ ውስጥ ብቻውን አገኘው። ያን ጊዜ ተበሳጨ፣ በጣምም አዘነ። እናም ወንድሜ ከሱ ጋር ምግብ እንዳልበላ ለጅብ ጥሎኝ ሄደ ማለት ነው አለና እያዘነ እየተነሳ እየወደቀ ወደ ቤቱ ሄደና ድንገቱ ገባ ብሎ ጦሩን ይዞ ሊወጣ ሲል ባለቤቱ ደህናም አይደለህ ወይ? ድንገት መጣህ አምሽተህ፣ አሁን ደግሞ ድንገት ተመልሰህ ትወጣለህ፣ ወዴት ነው የምትሄደው ስትለው መጣው አላትና በቁጣ ተነስቶ ሄደ። ከዛም ብዙ ከተጓዘ በኋላ በጨለማ ድንገት መንገድ ላይ ከፊት ለፊቱ አንድ ሰው መጣ። እናም ወንድሜ እንዴት አመሸህ? በዚህ ጨለማ ብቻህን ወዴት ትሄዳለህ አለው። እግዚአብሔርን ፍለጋ። ሲመሽ? አዎ። ለምን ሲለው የሆነውን ታሪክ በዝርዝር አስረዳውና አግኝቼ በዚህ ጦር ወጓለሁ፣ እኔንም ድሃ አድርጎ ለዚህ ሁሉ መከራና ማት የዳረገኝ እሱ ነው፣ እሱንም ሀብታም አድርጎ እንደዚህ በእኔ ላይ እንዲንገበገብ ያደረገው እሱ ነው። ስለዚህ አግኝቼ በዚህ ጦር ወጓለሁ አለው። አሁን ብታገኘው ትወጓለህ አለው። አዎ እወጓለሁ፣ በልስቲ ቅና አለውና ካጠገቡ ተሰወረ። ትንሽ እንደተጓዘ አሁንም አንድ ሌላ ሰው ደግሞ እንደገና ከፊቱ መጣ። ወንድሜ እንዴት አመሸህ አለው። እግዚአብሔር ይመስገን። በዚህ በሌሊት ብቻህን ወዴት ትሄዳለህ? እግዚአብሔርን ፍለጋ። እግዚአብሔርን የት ታገኘዋለህ? አይ ከፈለጋችሁኝ ታገኙኛላችሁ ብሏል። ፈልጌዋለሁ፣ አገኘዋለሁ። ለምን ሲለው የሆነውን ታሪክ ነገረው እና አሁን እውነት ብታገኝ ትወጓለህ ሲል ጠየቀው። አዎ እወጓለሁ፣ በልስቲ ቅና አለውና ካጠገቡ ተሰወረ። ትንሽ እንደሄደ ለሶስተኛ ጊዜ በፈረስ ላይ ሆኖ መጣ ከፊቱ። ወንድሜ እንዴት አመሸህ? በዚህ ሌሊት ብቻህን ወዴት ትሄዳለህ? እግዚአብሔርን ፍለጋ። ለምን ሲል የሆነውን ታሪክ ሁሉ ነገረው። እውነታውን ብታገኘው ትወጓለህ ሲል ጠየቀው። አዎ እወጓለሁ። ያን ጊዜ ተፈረሱ ጌታ ወረደና
እንግዲህ ከቀደም ጀምሮ ስታገኘኝ የነበርከው እኔን ነው። ይኸው ከፊት ለፊት ቆሜያለሁ፣ በሉጋኝ አለው። ያን ጊዜ ሰውየው ጦሩን ጣልና በግንባሩ ተደፍቶ መሬት ላይ ስቅስቅ ብሎ ያለቅስ ጀመር። ያን ጊዜም ጌታ በልተነስ አሁን የአዋፋትንና የእንስሳትን ቋንቋ ሰጥቻለሁ። ይሄንን ቋንቋ በጥበብ ተጠቀምበት። ለሌላ ሰው ከተናገርክ ትሞታለህ። በላውን ተነስና ወደ ቤት ሂድ አለው። ያን ጊዜ ተነስቶ ወደ ቤቱ እየተነሳ እየወደቀ ሲመጣ እንደ ትልቅ ዛፍ ላይ ሲደርስ ጧ ብሎ በጀርባው ወደቀ። ያን ጊዜ ዛፉ ላይ የነበሩ ወንድና ሴት ቁራዎች ወንዱ ነይ እንውረድ፣ ሰውየው ሞቷል፣ አይኑን እናውጣና እንብለው አላት። ሴቷም አይሆንም፣ አልሞተም፣ ደክሞት ነው እንጂ አልሞተም አለችው። ነገርኩሽ እኮ ሞቷል፣ ሌላ ወሬ ከመጣ አያስተርፍልንም፣ ይልቅ ቶሎ እንሂድና አይኑን አውጥተን እንብላው። አንተ ስነግርህ አሰማኝም? አልሞተም አልኩ አልሞተም። አንቺ ዝም ብለሽ ነው የሚነግሩሽን አሰሚም አለና ድንገት ተሾላው ላይ ወረደና ሰውነቱ ላይ አረፈ። ከዛም ቀስ ብሎ አይኑን ሊያወጣ ወደፊት ሲሄድ ሰውየው በእጁ ለቀም አርጎ ሲይዘው ቁራው ጮኸ። ያን ጊዜ ሴቷ ነግሬህ ነበር፣ አልሰማኝም፣ አልሞተም አልኩ አልሰማኝም። እባክህን ባለቤቴን አትግደልብኝ፣ እባክህን ሊገለኝ አይደል የመጣው፣ እገለዋለሁ አላት። የለም አትግደለው፣ ለአንተ የሚጠቅምህን ሀብት የተቀበረበትን ቦታ አሳያለሁ፣ ባለቤቴን ልቀቅልኝ አለችው። መጀመሪያ ያሳየኝና ለቅልሻለሁ አላት። ያን ጊዜ እሷ ከፊት እየሄደች እሱ በአንድ እጁ ጦሩን በአንድ እጁ ቁራውን ይዞ እየተከተለ አመድ የተነሰነሰበት ቦታ ላይ ሲደርስ እዚህ ጋር ቆፍር፣ የምትፈልገውን ሀብት ታገኛለህ፣ በላውን ባለቤቴን ልቀቅልኝ አለችው። የለም ሳላረጋግጥ አልለቅም አለና በአንድ እጁ ቁራውን እንደያዘ በአንድ እጁ በጦሩ እንደቆፈረ የእንስራ አፍ አገኘ። የእንስራውን አፍ ፈንቀል ሲያደርገው በር ጠገራ ብርና የወርቅ ሳንቲም አገኘ። ያን ጊዜ ቁራውን ለቀቀው። ሴቷም ነግሬ ነበር ይገላል አልኩ አልሰማኝም አልክ፣ አሁን ይህንን ሀብት ባላሳየው ይገልህ ነበር፣ እባክህን ስነግርህ ስማኝ እያለች እየተቆጣች ይዘው ሄደች። ያን ጊዜ ሰውየው ትንሽ ዘገን አደረገና አፈሩን መለስ አድርጎ ምልክት አደረገበትና ወደ ቤቱ ሄደ። ቤቱም እንደደረሰ ለባለቤቱ የሆነውን ታሪክ ነግሯት ሲነጋ ያንን ሽጠው የሚያስፈልጋቸውን ነገር ሲገዙ አህያም ጭምር ገዙ። ማምሻውን ጨለም ሲል ባለቤቱንና አህያውን ይዞ ሀብቶ ወደ ተቀበረበት ቦታ ሄዱ። እዛም እንደደረሱ ተጋግዘው እንስራውን አወጡና ከዛም በአህያቸው ላይ ጭነው ወደ ቤታቸው ይዘው መጥተው ያንን ሸጠው የሚያስፈልጋቸውን እንስሳትም ሀብቱንም ምኑንም እህሉንም ገዝተው ከሞሉ በኋላ ቤታቸውን ወንድሙ ጋር ሄደና መስግኖ ልጆቹን ከዚህ በኋላ እኔ ማሳደግ እችላለሁ ብሎ ተረከበ። ተዛም ተሚስቱ ጋር ልጆቹን ይዞ በደስታ እየኖሩ ሳለ አንድ ቀን ምሽት ላይ አብረው ተኝተው ወንዱ ፍየል ሴቷን ተነሽ እያለ በእግሩ እየመታ እያንባባ ያስጨንቃታል። ያን ጊዜ ለምን አትሆኝም ስትለው እንዴ ጌታ ተሚስቱ ጋር ተኝቶ የለም ወይ እያለ የሚመላለሱትን ነገር ሲሰማ ሰውየው ከትከት ብሎ ሳቀ። ያን ጊዜ ሚስት ደነገጠች፣ ተቆጣች። ምን አይተህብኝ ነው የምትስቀው አለችው። የለም እኔ ባንቺ አይደለም የምስቀው በሌላ ጉዳይ ነው ቢላት አልሰማም አለችው። በጣም ነገሩ ተካረረ። አየሽ ይህንን ነገር ብነግርሽ እሞታለሁ ቢላት ንገረኝና ሞት አለችው። የእውነቷን እንደሆነ ከምር እንደሆነ ሲያረጋግጥ በእንግዲህ አንድ ሞት ከፈረድሽብኝ በቁም ተስካሬን አውጪ፣ ድግስ ደግሽና ወዳይ ዘመድ ተጠርቶ በሕዝብ ፊት ተስካሬን አብልቼ ሚስጥሩን ነግሬሽ እዛው ሞታለሁ፣ ተሰብስባችሁ ወስዳችሁ ተቀብሩኛላችሁ አላት። እሺ ብላ ድግሱን ታጧጥፈው ጀመር። እሱም ድንኳኑ ተሰርቶ ድግሱ እየተጠናቀቀ ባለበት ሰዓት ደክሞት በራፉ ጉበል ላይ ቁጭ ብሎ በትካዜ ላይ ባለበት ሰዓት ከስሩ የእሱ ውሻ አጥንት እየጋጠ ነበር።
የጎረቤት ሴት ውሻ ትመጣና እስቲ አጥንት አስቆርጥመኝ ትለዋለች። አልሰጥሽም፣ ምን አለበት ብትሰጠኝ እያለች ስትጠይቀው ባክሽን አልሰጥሽም፣ እንግዲህ ዛሬ ምናልባት ይሄ የመጨረሻ አጥንቴ ሊሆን ይችላል አላት። ምንድነው? ምን ያንተ ጌታ የጠገበ ሀብታም ነው፣ በተለያየ ጊዜ እየደገሰ እንኳን ላንተ ለኛ ይተርፋል። ዛሬ ምን ነገር መጣና እኔ መጨረሻው ነው የምትለው ስትል ጠየቀችው። ጌታዬ ተሚስቱ ጋር ተጣልቷል፣ አንድ ሚስጥር ታልነገርከኝ አለችው። ከነገርኩሽ እሞታለሁ ቢላት ንገረኝና ሞት ብላ ፈረደችበት። በዚህ ምክንያት የቁም ተስካሩ ተደግሶ ነው የምታየው። ምናልባት ጌታዬ ይሄንን ነገር የሚናገር ከሆነና የሚሞት ከሆነ እኔንም ከዚህ ልታባረረኝ ስለምችል እቺ የመጨረሻ አጥንቴ ናትና አልሰጥሽም ማለት። እሷም እንዴ ለምን ይሞታል አለችው። ነገርኩሽ እኮ ሚስጥሩን ከነገራት ይሞታል። እንዴ ከሚሞት አይፈታትም? መፍታት ሳለ መሞት፣ መፍታት እያለ ለምን ይሞታል አለችው። ያን ጊዜ ሰውየው ለካስ የማልሞትበትም እድል አለኝ፣ በሰላም ፈትቻት እየተጠያየቅን በሩቅ መኖር እንችል የለም ወይ? ያን ሁሉ ማዕትና መከራ አሳልፌ ለምንድን ነው የምሞት አለና ህዝቡ ወዳጅ ዘመዱ ተሰብስቦ ድግሱ እየተበላ እየተጠጣ ሳለ ሚስቱንና ልጆቹን ይዞ መሃል ላይ ቆመና እንግዲህ ወዳጅ ዘመዶቼ ይህንን ድግስ ያዘጋጀውበት ዋና ምክንያት ከባለቤቴ ጋር ያሳለፍነውን መዓትና መከራ ችግር ታስታውሳላችሁ። አሁን ደግሞ ነገሮቹ ከተቀየሩ በኋላ ልንግባባ አልቻልንም። ስለዚህ የከፋ ነገር ከሚፈጠር በሰላም በእናንተ ፊት ያለንን ሀብት እኩል ተካፍለን ብንለያይ ይሻላል ብዬ ስለወሰንኩን ይህንን ድግስ ያዘጋጀነው አለና ሀብቱን እኩል ተካፍሎ ልጆቹንም የምትፈልገው ካለ እንድትወስድ ፈቅዶላት በሰላም ተለያዩ ይባላል። እንግዲህ ይሄ መለያየት የመጣው እሷ አይታ ማለፍ ሰምታ ማለፍ ስላልቻለች ነው። በትዳር መካከል ሚስትን የማይጎዳ ትዳርን የማይጎዳ የባል ሚስጥር ሊኖር ይችላል። ባልንም ትዳርንም የማይጎዳ የሚስት ሚስጥር ሊኖር ይችላል። ተቻችሎና አይቶ ማለፍ ተገቢ ነው። እናም በዚህ ሁኔታ ትዳራቸውን በሰላም መንገድ ፈተው ተለያዩ ይባላል። መፍታት ሳለ መሞት አለች ውሻ እየተባለ በአባቶች ይነገር የነበረውን ተረት በዚህ መልኩ አቅርቤዋለሁ። ድርሰትና ዝግጅት ነጸረ አብ ተወልደ